አስቡት፣ አንድ በስራው በጓደኞቹና በማህበራዊ ሚዲያ ላይ ሁሌም የሚታይ ሁሌም የሚገኝ ነገር ግን በውስጡ እጅግ በጣም የደከመ አንድ ወጣት ነበር። ሁሌም ስልኩ ይጮሃል፣ ሁሌም ሰዎች ይፈልጉታል። እርሱም ለሁሉም ሰው ጊዜ ነበረው። ነገር ግን የራሱ ህይወት ገደል አፋፍ ላይ ደርሶ ነበር። ዓላማው ጠፍቶታል፣ ውስጡ ባዶ ሆኗል። እንዲሁም ነገሮች ሁሉ ትርጉም አልባ እየሆኑበት መጥተዋል። አንድ ቀን ጠዋት ከእንቅልፉ ሲነቃ አንድ ያልተጠበቀ ውሳኔ አስተላለፈ። ስልኩን ዘጋው። የማህበራዊ ሚዲያ አካውንቶቹን ሙሉ በሙሉ አጠፋ። ከጓደኞቹ እይታ ተሰወረ። ማንም ሰው የት እንዳለ ምን እየሰራ እንደሆነ የሚያውቅ አልነበረም። ወራቶች አለፉ። ሰዎች ተስፋ ቆርጦ ይሆን? ምን ሆኖ ይሆን? ወይስ አብዶ ይሆን እያሉ ማውራት ጀመሩ። 6 ወራት ሙሉ ከጠፋ በኋላ አንድ ቀን በድንገት ብቅ አለ። ነገር ግን የተመለሰው ያ ድሮ የሚያውቁት ደካማና ግራ የተጋባው ወጣት አልነበረም። ቁመናው ተቀይሯል። አይኖቹ ውስጥ ትልቅ የሆነ መረጋጋትና በራስ መተማመን ይታያል። የሚያወራው እያንዳንዱ ቃል ክብደት አለው። በስራውም ይሁን በህይወቱ ሙሉ ለሙሉ አዲስ ሰው፣ ስኬታማና ጠንካራ ሆኖ ተመለሰ። ሁሉም ሰው በአድናቆትና በግርምት እንዴት፣ የት ነበር፣ ምን ሆን እያለ ይጠይቀው ጀመር። እርሱ ግን በፈገግታ አንድ ነገር ብቻ መለሰ። ራሴን ለማግኘት መጀመሪያ መጥፋት ነበረብኝ አላቸው። ይህ ታሪክ የብዙዎቻችንን የዕለት ተዕለት ህይወትን ይነካል። ሁላችንም በጫጫታ በተሞላ ዓለም ውስጥ ነው የምንኖረው። አንዳንድ ጊዜ ራሳችንን ከፍ ወዳለ ደረጃ ለማሸጋገር አሁን ካለንበት ግርግር፣ ከሰዎች እይታና ከሚያቋርጥ መረበሽ ሙሉ በሙሉ መጥፋትና ራሳችንን ማግለል ግድ ይለናል። መጥፋት ስንል ወደ ጫካ መሄድ ወይም ከሰዎች መጣላት ማለት አይደለም። መጥፋት ማለት ከማያስፈልጉ ልማዶች፣ ከማይጠቅሙ ግንኙነቶች፣ ጊዜያችንን ከሚሰርቁ ነገሮች ርቆ ትኩረታችንን በሙሉ ወደ ራሳችን መመለስ ማለት ነው። ታዲያ ይህንን አስደናቂ የሆነ የለውጥ ጉዞ እንዴት መጀመር እንችላለን? ወዳጆቼ፣ ህይወታችሁን በአዲስ መልክ ለመቅረጽና ሙሉ ለሙሉ አዲስ ሆኖ ለመውጣት ተግባራዊ ልታደርጓቸው የሚገቡ 5 ወርቃማ መንገዶች አሉ። እያንዳንዳቸው መንገዶች አንዱ ከሌላው ጋር የተያያዙና የራሳቸው የሆነ ጥልቅ ትርጉም ያላቸው ናቸው። የለውጥ ጉዞ የሚጀምረው ከውስጣዊ ዓለማችን ነው። አእምሯችን በቀን ውስጥ በሺዎች በሚቆጠሩ ሀሳቦች ይጨናነቃል። ጭንቀት፣ ፍርሃት፣ የነገ ዕቅድና የትላንት ትዝታ ውስጣችንን ያተራምሱታል። ስለዚህ የመጀመሪያና ትልቁ እርምጃ ጆርናሊንግ ወይም ሀሳቦቻችንን በወረቀት ላይ ማስፈር ነው። ይህ ተግባር አእምሯችንን የማጽዳት ሂደት ነው። በየቀኑ ጠዋት ስትነቁ ወይም ማታ ከመተኛታችሁ በፊት ውስጣችሁ የሚሰማችሁን፣ ግባችሁን፣ ፍርሃታችሁንና ውጥንቅጥ ሀሳቦቻችሁን በማስታወሻ ደብተር ላይ አስፍሩት። ወረቀትና እስክሪብቶ የቅርብ ጓደኞቻችሁ ይሁኑ። ሀሳባችሁን ስትጽፉ ጭንቀታችሁ ይቀንሳል። ያልታዩ እድሎች ጎልተው መታየት ይጀምራሉ። እንዲሁም ራሳችሁን በደንብ ለመረዳት ትችላላችሁ። መጻፍ ማለት አእምሮን ከተሸከመው አላስፈላጊ ሸክም ማሳረፍ ማለት ነው። አእምሯችሁ በጽሁፍ በማጽዳት ውስጣዊ ሰላም መፍጠር ከጀመራችሁ በኋላ ቀጣዩ ትኩረታችሁ ወደ ውጫዊ ዓለማችሁ መዞር አለበት። ይህ ማለት ኢንቫይሮንመንት ዲዛይን ወይም አካባቢንና ሰዎችን የመምረጥ ሂደት ነው። የቱንም ያህል በውስጣችሁ ጠንካራ ውሳኔ ብትወስኑ፣ አብሯችሁ የሚውሉ ሰዎች ዓላማ ቢስ ከሆኑ ወይም አካባቢያችሁ ለስራ የማይገፋፋ ከሆነ ወደ ኋላ መጎተታችሁ አይቀርም። ስለዚህ በህይወታችሁ ውስጥ ማንን ታስገባላችሁ የሚለውን በጥንቃቄ ምረጡ። ጊዜያችሁን ከሚሰርቁ፣ ሁሌም ከሚያማርሩና ተስፋ ከሚያስቆርጡ ሰዎች ራሳችሁን አግልሉ። በምትኩ ከሚያበረታቷችሁ፣ አዲስ ነገር ከሚያስተምሯችሁና ወደ ላቀ ደረጃ ከሚገፋፋችሁ ሰዎች ጋር ግንኙነታችሁን አጥብቁ። የሥራ ቦታችሁም ቢሆን አነቃቂና ትኩረት የሚሰጥ አድርጋችሁ አስተካክሉ። የምትሰሙት፣ የምታዩትና የምትውሉበት አካባቢ የነገ ማንነታችሁን ይቀርጻል። ትክክለኛውን አካባቢ ከፈጠራችሁና አእምሯችሁን ካዘጋጃችሁ በኋላ ሰውነታችሁም የዚህ የለውጥ ጉዞ አካል መሆን አለበት። ሙቭመንት ኢዝ ሜዲሲን ወይም አካላዊ እንቅስቃሴ ፍቱን መድኃኒት ነው የምንለው ለዚህ ነው። በቀን ቢያንስ ለ20 ደቂቃ ያክል ሰውነታችሁን ማንቀሳቀስ እና የልብ ምታችሁ መጨመር አለባችሁ። ስፖርት ጡንቻ ለማውጣት ብቻ ሳይሆን አእምሮን ለማነቃቃት፣ የደስታ ሆርሞኖችን በሰውነት ውስጥ ለማሰራጨትና ቀኑን ሙሉ በሙሉ ኃይል እንዲኖረን ለማድረግ እጅግ ወሳኝ ነው። ሰውነት ሲነቃ አእምሮም አብሮ ይነቃል። የድካም ስሜት ይጠፋል። እንዲሁም ለስራ ያለን ተነሳሽነት በከፍተኛ ደረጃ ይጨምራል። አካላችሁና አእምሯችሁን በአንድነት ካዋሃዳችሁ በኋላ ጉዟችሁ ወዴት እንደሆነ በግልጽ ማየት ያስፈልጋል። ይህ ፊቸር ቪዥዋላይዜሽን ወይም የወደፊቱን ምስል የመስራት ጥበብ ነው። አይናችሁን ጨፍኑና ከ6 ወር ወይም
ከ1 ዓመት በኋላ መሆን የምትፈልጉትን ሰው በምናባችሁ ሳሉት። ያ ሰው እንዴት ይራመዳል? እንዴት ያወራል? ምን አይነት ስራ ይሰራል? ምን አይነት ስኬት ላይ ደርሷል? ይህንን ምስል በአእምሯችሁ ውስጥ ደጋግማችሁ ስትስሉት አእምሯችሁ ያንን ህልም እውን ለማድረግ መንገድ መፈለግ ይጀምራል። የወደፊቱን ምስል በግልጽ ማየት መቻል በፈተና ጊዜ ተስፋ እንዳትቆርጡና ሁልጊዜ ትኩረታችሁን በዋናው ግባችሁ ላይ እንድታተኩሩ የሚያስችል ትልቅ ኃይል አለው። እነዚህን ሁሉ ድንቅ ሀሳቦች ወደ ተግባር ለመቀየርና ዘላቂ የሆነ ለውጥ ለማምጣት ግን አንድ የመጨረሻና ከባድ ውሳኔ ይጠበቅባቸዋል። እሱም 90 ዴይ ኮሚትመንት ወይም የ90 ቀናት ጥብቅ ቃል ኪዳን ነው። እውነተኛ የህይወት ለውጥ በአንድ ሌሊት አይመጣም። ዛሬ ሞክራችሁ ነገ የምትተውት ከሆነ ምንም ትርጉም የለውም። ስለዚህ ለሚቀጥሉት 90 ተከታታይ ቀናት ያለምንም ማቋረጥ ምንም አይነት ሰበብ ሳትሰጡ እነዚህ ልማዶች ተግባራዊ ለማድረግ ከራሳችሁ ጋር ጠንካራ ቃል ኪዳን ግቡ። በእነዚህ 3 ወራት ውስጥ ትደክማላችሁ፣ ማቋረጥ ያምራችኋል፣ ሰዎች ሊስቁባችሁ ይችላል። ነገር ግን እናንተ ትኩረታችሁን ሳትሰርቁ ጠብታ ውሃ ድንጋይን እንደሚበሳ ሁሉ በየቀኑ በጥቂትም ቢሆን ወደ ግባችሁ መጓዛችሁን ቀጥሉ። ከ90 ቀናት በኋላ ስትወጡ እናንተ ያድሮ የምታውቁት ሰው አትሆኑም። ሙሉ ለሙሉ አዲስና የማይበገር ማንነትን ተላብሳችሁ ትወጣላችሁ። ውድ የዛሬ ቻናል ቤተሰቦች የህይወታችሁን አቅጣጫ ለመቀየርና ራሳችሁን ወደ ላቀ ደረጃ ለማሸጋገር ትክክለኛው ጊዜ ነገ፣ ከሳምንት በኋላ ወይም ከዓመት በኋላ አይደለም። ትክክለኛው ጊዜ አሁን፣ በዚች ሰከንድ፣ ዛሬ ነው። ማንም ሰው መጥቶ ህይወታችሁን አይቀይርላችሁም። ውሳኔው ያለው በእናንተ እጅ ላይ ብቻ ነው። ስለዚህ ከዛሬ ጀምሮ ከሚያስፈልጉ ጫጫታዎች ጥፉ። ሐሳባችሁን ጻፉ። ሰዎቻችሁንና አካባቢያችሁን አስተካክሉ። ሰውነታችሁን አንቀሳቅሱ። የነገዋን ብሩህ ምስል ሳሉ እና ለ90 ቀናት ከራሳችሁ ጋር ቃል ኪዳን በመግባት ስራ ጀምሩ። ይህ ቪዲዮ ውስጣችሁን ከነካውና ለውጥ ለመጀመር ዝግጁ ከሆናችሁ አሁኑኑ የዛሬ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ ያድርጉና ይህ መልእክት ያስፈልገዋል ብላችሁ ለምታስቡት ጓደኛችሁ ሼር በማድረግ የለውጡ አካል አድርጓቸው። ሐሳባችሁንና ውሳኔያችሁን ከታች ባለው ኮሜንት መስጫ ላይ ጻፉልኝ። በቀጣይ ቪዲዮ እስክንገናኝ ዛሬን ኑሩት።